ትልቁ የሰው ልጅ ነፃነት የፋይናንሻል ወይም የገንዘብ ነፃነት፣ የማቴሪያል ነፃነት፣ የፖዚሽን ነፃነት ሳይሆን ትልቁ ነፃነት ያለው የሰው ልጅ ነፃነት ያለው አይምሮ ላይ ነው። የአስተሳሰብ ነፃነት ነው። አንድ ሰው በአስተሳሰብ ነፃ ነው ማለት ፍሪደም አለው ማለት ከተለያየ ከኔጌቲቭ አስተሳሰብ ከሰዎች ለሰዎች ያለው አስተሳሰብ ለራሱ ያለው ኔጌቲቭ አስተሳሰብ ከነዚህ ከመሳሰሉ አስተሳሰቦች ነፃ ከሆነ እንደ ፖዚቲቭ ስቴት ላይ ከሆነ ይህ ሰው የፈለገውን ነገር በላይፉ ማሳካት ይችላል ማለት ነው። ነፃነታችን ወይም በማይንድ ፍሪደም ልናገኝ እንችለው እንዴት ነው? በተለያየ ወይ ማግኘት እንችላለን። የመጀመሪያው መጠየቅ ነው ማለት ነፃነት የከለከለን ነገር ምንድን ነው? አልቲሜት የሆነ ማይንድ ፍሪደም እንዳናገኝ የከለከለን ነገር ምንድን ነው? ለምሳሌ አንዳንዴ የምንወዳቸው ሰዎች ማይንዳችን ኮንትሮል ያደርጋሉ። እነሱ ከመወደዳችን የተነሳ አንድ ነገር ለማድረግ ስንነሳ ጀስት የእነሱ ፊድባክ ምን ይመስላል፣ የእነዚህ ሰዎች አስተያየት ምን ይመስላል በሚለው ማለት ነው። ኢቨን ኢፍ ነገርየው ፖዚቲቭ ቢሆን እንኳን ጀስት የሆነ ከፍርሃት የተነሳ ማለት ነው። ስለዚህ ነፃነታችን የምናገኝበት የመጀመሪያው ነገር ምንድን ነው? ከኔጌቲቭ አስተሳሰብ ራሳችን ነፃ በማድረግ። እንዴት ነው ነፃ የምናደርገው? የመጀመሪያው በመጠየቅ ማለት አስኪንግ አይዴንቲፋይ ማድረግ ይቻላል አለብን። ነፃነታችን የገደበን ነገር ኔጌቲቭ አስተሳሰብ ለራሳችን ያለው ወይስ ለሌሎች አስተሳሰብ ያለን አስተሳሰብ ኔጌቲቭ ስለሚሆን ይህን ነገር ፊገር አውት አድርጎ ማየት። አሁን ለምሳሌ የሆነ ነገር ከዚህ በፊት ከ3 4 ዓመት በፊት የሆነ ነገር እንጀምራለን ብለን አስባለን። አዛት ሞመንት ማይንዳችን ፍሪ እንዳይሆን ያደረገን ነገር አለ። ያ ምንድነው? ፍርሃት ነው። በዛ ታይም የሚፈጠረው ፍርሃት ስንል እንግዲህ የተለያየ ከተለያየ ሪዘኖች ፊገር አውት ሆኖ የሚመጣ ነገር ነው። ያ ማለት ሰው ምን ይላል፣ ይህ ነገር በዚህ ባስከትል ሰው ምን ይላል፣ ፕላስ ደግሞ አቺቭ ባላደርግስ ማለት ሳክሲስ ባላደርግስ ቢወድቅስ የሚል አይነት አስተሳሰብ ስለሚሆን ማለት ነው። በነገራችን ላይ ሰው ፌዴሪቲ ውስጥ ውድቀት አይደለም ማለት አንድ ነገር እየሞከራችሁ እያደረጋችሁ እዛ ውስጥ ላይ የሆነ ሳክሰስ ወይም የሆነ ነገር አላየንም ማለት ፌል ሆናለን ማለት አይደለም። ከዛ ውስጥ ምንማራቸው ብዙ ኤክስፔሪንሶች ስኪሎች አሉ ማለት ነው። ስለዚህ የመጀመሪያው ፍሪደም የምናገኘው ከኔጌቲቭ አስተሳሰብ ነፃ ሆነን ማለት ነው። ሁለተኛ ደግሞ ለራሳችን ያለ ሴልፍ ኮምፓሽን ማሳደግ። ያ ማለት ለምሳሌ የሆነ ስህተት እንሰራለን። ስለዚህ ያን ስህተት ስለሰራን እኛ አንጠቅም ወይም አንረባም ማለት አይደለም። የምናደርገው ምንድነው? በዛ ላይ ኦኬ ይህን ስህተት ሰርቻለሁ፣ ስለዚህ ቀጣይ ላይ ይህን ስህተት ደግሞ ቀጣይ ያለውን ነገር ኢምፕሩቭ እያደረግ ይሄዳል ብሎ ራስን ይቅር ማለትና ለራሳችን ያለ ሴልፍ ኮምፓሽን ማሳደግ መቻል ማለት ነው። ሌላኛው ምንድነው? ጀስት ሁሉም ሰው ሃይማኖት አለው። ስለዚህ አልቲሜት የሆነ አስተሳሰብ ወይ ፍሪደም ለማግኘት ሜንታሊ አልቲሜት ፍሪደም ለማግኘት የመጀመሪያው ስፒሪቹዋል የሆኑ ነገሮችን ማካሄድ። ላይክ ሁሉም ሰው የራሱን ሃይማኖት አለው። እዛ ውስጥ የሚሰጡ ዶክትሪኖች አሉ። እነዚህ ነገሮች ነፍሳችንን ኤቭሪቲንግ ስለሚያንሱ መጀመሪያ ስፒሪቹዋል ነገር ማካሄድ፣ ስፒሪቹዋል ቡኮችን ማንበብ። ሁለተኛው ነገር ደግሞ ሴልፍ ኢምፕሩቭመንት ወይም ሴልፍ ዲቨሎፕመንት አይነት መጽሐፎች አሉ። እነዚህ ነገሮች ወደንም ጠላንም ከሆነ ጊዜ በኋላ ላይ አዳፕት ካደረግን በኋላ ማይንዳችን ፍሪ ነው የሚያደርገው ማለት ነው። እነዚህ ነገሮችን ዴይሊ ልንተገብር ከሆነ አልቲሜት ነው ፍሪደም እናገኛለን ማለት ነው። በነገራችን ላይ ገንዘብን ባለው ፖዚሽንን ባለው የትኛውም ነገር የሰው ልጅ የሚከተለው ያ ሰው ራሱ ቫልዩ እስካደረገ ድረስ ነው። ለምሳሌ ገንዘብ ካሬንሲ ነው ይባላል። ካሬንሲ ማለት ፍሎ ያለው ነገር ማለት ነው። ከላይ ወደ ታች ሊሆን ይችላል፣ ከታች ወደ ላይ መሄድ ሊሆን ይችላል። ስለዚህ ትላልቅ ነገሮች ፍሎ የሚያደርጉ ወይም ካሬንሲ የሚያካሂዱት ቫልዩ ወዳለው ነገር ነው። ፍራ ወደሆነ ነገር አይሄዱም። ስለዚህ ራሳችን ቫልዩ ባደረግልን ያ ነገር ወይም ፍሪደም የምንለው ነገር አቺቭ ማድረግ እንችላለን ማለት ነው። ኤቭሪቲንግ የትኛውም ነገር የሚጀምረው ፈጠራ ባሉት ስራ ባሉት እዚህ ጋር አንድ ሰው ነፃ እስከሆነ ድረስ ብቻ ብዬ ነው ማለት ነው። ስለዚህ አልቲሜት የሆነ ሜንታል ፍሪደም ያለው ምን ላይ ነው?